በአሰላ ሆስፒታል በቅናት መንፈስ የተቆረጠው የባለቤታቸውን ብልት መልሶ በመትከል የሕክምና ባለሙያዎች አስገራሚ ታሪክ ሰርቷል። ዶክተር ፍቃዱና ቡድናቸው ለ3 ሰዓታት ባደረጉት ጥረት የሰውነት ክፍሉን በተሳካ ሁኔታ አገናኝቷል። እንዲህ አይነት ጉዳት ሲያጋጥም ብልቱ መልሶ የመትከል ቀዶ ሕክምና ማይክሮ ሰርጂካል ሪፕላንቴሽን በመባል ይጠራል። ይህ ዘዴ የሽንት መውጫን፣ የደም ዝውውርንና የስሜት ህዋሳትን ወደ ቀድሞ ሁኔታዎች ለመመለስ የሚደረግ ሕክምና ነው። ለስኬት ትልቁ ሚስጥር ጊዜ ነው። የተቆረጠው ክፍል ከሰውነት ተለይቶ እስከ 16 አልፎም ተርፎ እስከ 24 ሰዓታት ድረስ በቀዝቃዛ ሁኔታ ወይም ደግሞ ሃይፖቴርሚያም ከቆየ መልሶ የማገገም እድሉ ከፍተኛ ነው። በአሰላም ሁኔታው ፈጣን እርምጃ መወሰዱ ለስኬቱ ትልቅ አስተዋጽኦ እንዳደረገም ይታመናል። መሰል አደጋዎች ሲከሰቱ የተቆረጠውን ክፍል በንጹህ ዕቃ ወይም ውሃ በተነከረ ጨርቅ መጠቅለል ያስፈልጋል። በፕላስቲክ ከረጢት ውስጥ አሽጎም ማስቀመጥ፣ ከዚያም ያንን ከረጢት በረዶ ባለው ሌላ ከረጢት ውስጥ ማድረግ ለሕክምናው ስኬት ወሳኝ ይሆናል። ከቀዶ ሕክምና በኋላ ተጎጂው ወደ ሙሉ ጤንነቱ የሚመለስባቸው 3 ደረጃዎች እንዳሉ የሕክምና ጠበብቶች ይናገራሉ። ከጥቂት ሳምንታት በኋላም የሽንት ቧንቧው ሲድን ተጎጂው በቀጥታ መሽናት ይጀምራል። ነርቮቹ በወር 1 ሚሊሜትር ያህል ስለሚጠገኑ ከ3 እስከ 6 ወራት ባልበለጠ ጊዜ ውስጥ የስሜት ህዋሳቱ ይመለሳል። ደም የሚያዘዋውሩ ቧንቧዎች በትክክል ከተገኙ ተጎጂው የመውለድ ችሎታው ሙሉ በሙሉ ይመለስለታል ማለት ነው። ለአሰላም ሆስፒታል የሕክምና ቡድንና ለተጎጂው አቤ አስገራሚ የይቅርታ ልብ ትልቅ ክብር የሚገባቸው ነው። እናንተስ ምን ትላላችሁ?